ሰላም እኔ ቁርሴን እንደዚህ ቀላል ነገር ነው የምጠቀመው። የእናንተን ኮሜንት ላይ ንገሩኝ። ደረሰነኝ ማንንም አልበላኝም ጻ በሊቢያ አርጌ ወደ አውሮፓ ልግባ ነው። ኢትዮጵያ ላሉት ዘመዶቼ ንገሯቸው ስልኔ ተጨንቀዋል ጻ ቬሮኒካ አዳነ የኔ ፍቅር የት ነሽ አጣሁሽ ቬሮኒካ አዳነ አትሽሽ ከእኔ ሌት ከቀን ስፈልግሽ መንገድ ላይ ነኝ የኔ ፍቅርና የኔማ ተሾመ ከጎንደር ሁሉን ይሰማል። የኔማ ደበበ ጣፋጭ ትመስላለች። ቀጣዩ ምግቤ ልትሆን ትችላለች። ደበበ ተንስ። በአዲሱ ዓመትም እስከ 5 ሰዓት ትተኛለህ። ወጣት አይደለክ። ስለ ኑሮክ ምንም አያሳስብክም እንዴ? አጋሰስ ተንስ። ደቤ ተንስ። በ2018 ቀኑን ሙሉ መተኛት የለምጻ። አንደኛ ሌሊት ተንስተን ሩጫ እንጀምራለን። ሁለተኛ ሴት የሚባል ነገር ይቀራል። ደቤ በአንዴ 3 ቺክ ማጫወት ታቆማለህ። ሶስተኛ ጂም እንጀምራለን። 4 በሀብታም ቤት ያገኘነውን ብር ቢዝነስ እንጀምራለን። በዚያም እንገብዳለን፣ ሀብታም እንሆናለን። በቃ የኛ አምት ነው። ሌሊት በህልሜ ፖሊስ ያባረኛው ፍቹ ምንድነው? እሰይ በል መታወቂያ ሳትይዝ ማን ተኛለ? ደበበ አይዞህ ጓደኛዬ ወንድሜ። ወይ ትዘፍናላችሁ ወይ የሻማ ትወርዳላችሁ። ኧረ ተረጋጋ፣ ችግር የለውም። የአያ ቅልጥም የሚል ለደበበ የገጠምኩት ዘፈን አለ፣ እሱን እዘፍናለሁ። የአያ ቅልጥም እንዴት ይጣፍጣል የደበበ ቅልጥም እንዴት ኧረ በባዶ ሆዴ መዝፈን አቃተኝ እኮ። በቃ ሁሉ ጌም ስለ የሰራ ነው ብር አለት፣ እሱን እንሰጣችኋለን። እንደዛ ይሻላል። የኔ ቆንጆ እኔ ልውሰድሽ ወዳሻልሽ ስፋ አንበሳውን ነው የምፈልገው። የት መሄድ ትፈልጊያለሽ? ወደ አንበሶች ፓርክ አንበሳ መሸጥ እፈልጋለሁ። በይ ቀስ ብለሽ ውረጂ። የምትወዳቸው 3 ነገሮች ምንድን ናቸው? ብዙ ናቸው። የቷ ሚስቴን ነው? እሷ አደን መተኛትና እንደምታየው እኔን ትወዳለች። በእኛ መንደር አንበሳ ገዳ ይሉኛል። አንበሶች ሲያዩኝ ይሸሻሉ። እየቀለድኩ ነው። ቀልድ አታውቅም እንዴ? ሁላችሁም ምርጥ ፈገግታችሁን አሳዩኝ። የድሮ የሴት ጓደኛዬ ለዚህ ፎቶ እንደምከፍላችሁ እንድታወቅ አልፈልግም። አንተ ውሻ እገልሃለሁ። ወይኔ ደረሰጽ አንተ ለጋ ጥብስ ጩኸትህ ልዩ ሙዚቃዬ ነበር። እንዴት ግን በቀን ልትወጣ ቻልክ? እንዴ ምን ላድርግ? ማታ ሁሉም ቤቱ ነው። ምበላው ነገር አጣሁ። ቢጨንቀኝ እኮ የሆነ ሰዓት ላይ ሳር መብላት ጀምሬ ነበር። ዛሬ ግን ተለውጧል። እንኳንም የወጣው ነው ያልኩት። ምን ተገኘ? ቀን መውጣት ሲጀምር ሁሉ ጌምስ የሚባል ጌም አሳይተውኝ እሱን መጫወት ጀምሬ ህይወቴ ተቀየረ። አሁን የፈለኩትን እየበላሁ ነው። አይታል ምን? አሁን ለምሳሌ አንተን ጥያቄ ልጠይቅ እኮ አንተ ፖርኖግራፊ አይታጣቅም ነው? ምን? እግዚአብሔርን ታያለህ። በሌ አንቺ እዚሁ እራቴ ላግሽ መሰለኛ። ታህ በጣም ፊራ አለብሽ። ይሆንሽ ሜንጦ። እኔ እምልህ አንተ ራት አትበላም እንዴ? ቀኑን ሙሉ የቀለብኩ እንድትወፍርልኝ እኮ ነው። ቶሎ ብላና እኔም ራቴን ልብላ። ረዳት መልሴን ስጠኝ፣ ረስቸው እንዳልወርድ። መልስ የለህም ችሏል። ምን አባህ ነው ያልከው? 2 ብር መልስ አለኝ። አይ በቴስታ ሳልልህ መልሴን አምጣ ሞጭላፋ ሌባ። ይሄን ስልክ አጥንት ሲያይ ሁሌ ለሃጩ ጠብጠብ ለሚለው ጀለሳችን አስተላልፈዋለሁ። ይሄን ስልክ የሞተ ፈረስ መብላት በጣም ለሚያስደስተው ጓደኛችን አስተላልፈዋለሁ። እናንተ ውርጋጦች ተሳደባችሁ ማለት ነው። ቆይ ላግኛችሁ ዘነጣጥላችኋለሁ። በዚህ ክረምት 20 ነገሮችን ለማድረግ አቅጃለሁ ጻ ነገር ግን አንዱንም እያደረኩት አይደለም። እንደኔ ሰነፍ ለሆነው ጓደኛችሁ ሼር አድርጉለት። ሰርጀሪውን ጨርሰናል። ዶክተር ስልክ ነው ሆዴ ውስጥ የሚጮኸው። ተረጋጊ። መቀስ ከመርሳት በጣም ይሻላል። እግዚአብሔር ይመስገን ዛሬ ማክሰኞ ነው። የምጠጣው በሚጀምሩ ቀናት ብቻ ነው። ማክሰኞ፣ መዕሮብ፣ መሐሙስ፣ ማዕርብ፣ መዕዳም። ይሄ ስንት ነው? 6000 ብር ነው። ምን ላደርገው ነው? ለግሬ ነው። ሲጀመር አንተ ፊትም የጅል ነው። እናትዬ ስልክሽን ስጭኝና እንደዋወላ። ምን ደፋር አንተ! ማግኔት ብትውጥ ራሱ አስበኝም። ልክ ነሽ። ማግኔት ድንጋይ አይስብም።
ደረሰ ሀያና ቤተሰቡን አይተሃል ወይስ ስለነሱ መረጃ አለ? ምንም አላውቅም። ደረሰ በጣም ይናፍቀኛል። በጣም ሰነፍ ከመሆን የተነሳ እርጉዝ ነው ማግባት የምፈልገው አለኝ አንዱ። ሴቶች ለምንድን ነው ሆያ ሆዬ የማይጨፍሩት ይለዋል። ለነሱ ዳቦ ብርቅ ስላልሆነ ነው። የ5 ዓመት ልጅ የምሰራበት ፊልም ላይ ከ18 ዓመት በታች ለሆኑ የተከለከለ ይላል። አረጨዌ አባይ ተገደበ። ደስታዬን መግለጽን ያቃተኝ። የሀገሬ ልጆች ጦጣ የሚያስለቅስ ነገር ነው የተፈጠረው። ይህን ሁሉ ዘይት የምትገዛበትን ገንዘብ ከየት አመጣ ንገረን። ገንዘቡን እንደሰረክ እናውቃለን። እንዴት ነው ደበበን ከ18 ዓመት በታች ቡድን ጋር ጫውት የምትለኝ? ሽበቱ አይታይክም እንደ? ደበበ እኮ አንድ ፍሬ ልጅ ነው፣ ገና እምቦቀቅላ ነው። ደቤ ደግሞ ሽበት ያወጣው ልጅ እያለ ማር ነክቶት ነው። ወይስ እኛም ጉቦ መክፈል ወይ ዘመድ ሊኖረን ይገባል ኳስ ለመጫወት? ደቤ ጨራሽ አጥቂ ነው። የቀረበክ ተስፈኛ ታዳጅ። እንዲሁም በሀብታም ቤት ቴሌግራም ሻሞ የራሳችንን ሙሉ ቡድን ነው የምንመሰርተው። ደረሰ ከመጥፋቱ በፊት ለመጨረሻ ጊዜ ካንተ ጋር ነበር የታየሁት። በዛ ቀን ምን እየሰራክ ነበር? አዎ ደረሰ የዛ ቀን ጥወት ከኔ ጋር ነበር፣ ግን ከሰዓት ሚስቴ ደወለችልኝ ብሎ ተለያየን። ደረሰ በጣም ነው የናፈቀኝ ጓደኛዬ። ምን ሆኖ ነው? ምን በልቶት ነው? ደበበም እንደዛው ለመጨረሻ ጊዜ ካንተ ጋር ነበር የታየው። አሁን የት እንደገባ አይታወቅም። ደበበ በሀብታም ቤት ተጫውቶ ባገኘው ብር ዘና ፈታ እያለ ነው። ደበበን እና ደረሰን ካጣኋቸው ጀምሮ እንቅልፍ የለኝም፣ ሰላምም የለኝም። ይቅርታ ጌታዬ፣ ኔትወርክ የለም። አሁን ገንዘብ ማውጣት አይችሉም። ኔትወርክ የለም ካልክስ የኔ ኔትወርክ አልባ ምሳ ትሆናለህ። እኔ ምልህ መኪናህን ሌባ በላህ አይደል? አይዞህ ካንተ አይበልጥ። እኔ እኮ መኪናው መሰረቁ አይደለም የጎዳኝ፣ ውስጡ የነበረው ፋይል ነው። ሰርጉን በሊሞዚን ድል አርጎ ደግሶ እድሜ ልኩም በእግሩ መሄድ ሀበሻ ብቻ ነው። አረጨዌ ሲጀምር እኛን ሴቶች ፈጣሪ አጥቦ እንደሰራን ማሳያ ላይፍ ገርል ሳሙና አለመኖሩ ነው አለች። አረጨዌ ሀበሻ ማለት እኮ የማይጠቀምበትን ዕቃ ለበዓል ከቡፌ አውጥቶ የሚያጥብ ገራሚ ህዝብ ነው። አረጨዌ ሰላም፣ መታወቂያ ለማውጣት ፈልጌ ነበር። ይቻላል? ግን መታወቂያ ይዛል? መታወቂያ ለማውጣት መታወቂያ ያስፈልጋል። አስባችሁታል? በዚህ ኑሮ ውድነት ላይ የአርሰናል ደጋፊ መሆን አንጀታችን ተቃጥሎ ወተቱ ከየት ይመጣ ነበር። እዚህ የምትሸጡት የአህያ ስጋ ነው ይባላል። እውነት ነው? እናንተ ሰዎች ያማችኋል በል። ስንቴ ነው የምናገረው? እኔ ሲጀመር የአህያ ስጋ አላርጅ አለብኝ። እንደውም አታክልት ተመጋቢ ሆኛለሁ።